ባይኔ ሳላየው ባካል ሳላውቀው ጅስሜ ስንጥቆ ሩሄን ዘለቀው የሆነ የሚሰማ ስሜት አለ ዝር የሚል ነገር እንደዛ ነው ያደረኩት መጀመሪያ ላይ ማለትና በዛው ስሜት ሆኜ ነው እዛው ነው በቃ ቁጭ ብዬ ያነበብኩት። ሰላም የሁሉ አዲስ ሾው የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬ ከስቱዲዮ ወጣ ብለን የወዳጅን የአሎሽን በቅርቡ የከፈተውን ሱቅ በጋራ በመሆን እንጎበኝለታለን እንዲሁም ደግሞ ለመጀመሪያ ጊዜ እንመርቅለታለን። ቪዲዮን ከመጀመራችሁ በፊት የዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። السلام عليكم. وعليكم السلام ورحمة الله وبركاته. أهلا وسهلا. أهلا وشي. سلام. الحمد لله. ما شاء الله تامرالك. جمعة مبارك يالله زار جمعة نو. لينا عليك. تامرالك بتام يا مرة بس يقبل بجمرة بزمزم. زمزم. ما شاء الله أنت تتها. يا قارادو نارجع أنت نارجع. راسلك ده؟ ما شاء الله. يا حرام إن أستوس نو بزيك درجنا. حرام لا يبزين أنت مبارنا. بيجازا سونو مين أنت الميارك؟ تتعال هلوم سوى إيش؟ أيوة كالي زي كذا يمتى ما نيوم من كذا في متى جمرة تتو قلبون أطور دورو. إيه تولد نكين يبالا لا رادان يبالا بزو بتلي تيك توك لاي منك أشوفه ታዳጊዎች እንደዚህ አይነት ሱቆች ከፍተው ይታያሉና ያንቺም ሰሞኑን የተከሰተው አዎ የኔ ማሻአላ እስኪ እንደው እንዳንረሳት ወደ በኋላ ላይ ምናምን በደንብ ስለምናወራ ስለ ስራ ባንድ ነሽዳ ነው በተለይ አብዛኛው ሰው ያውቃልና በዛች በነሽዳ ብናሟሸት በሱን ጀምር ቢስሚላህ صلوا على خير الأنام المصطفى بدر التمام صلوا عليه وسلموا يشفع لنا يوم الزهام إياس نباي إيا باباي فكرو قباي بايني سالايو باكال سالاوكو جسمي سنتقو روحين زلكو ينافقو تالو ملاو طفتونيال በነጋጠባ አንቱን ይለኛል ነሽዳ ላይ በጣም ሰነፍ ስለሆንኩ ነው ዘንድ ያደምኩ የነበረው እንዲህ አይነት ነሽዳዎች አሁን አድማጩ ሲሰማው እንደየ አድማጩ ቢለያይም የሚሰማ ስሜት አለ ወደ ራስ ህይወት ወስደህ የምትተረጉማቸው ነገሮች አሉና እኔ አዝናለሁ አንዳንዴ ይሄን ግጥሙን ለሚጽፉ ሰዎች ለሚሉ ሰዎች ህመሙ ምን ይመስላል አሁን ይሄ ነሽዳኔ እንዳልኩ በጣም እንትን አይደለሁም ነሽዳ ላይ በጣም ያን ያክል ጎበዝ አይደለሁም ግን ከሰማኋቸው በጣም ጥሩ መልእክት ካላቸው ነሽዳዎች ውስጥ ነው በቅርቡ ከወጡትና ህመም ይኖራል ብዬ አስባለሁ አብሮ የሚኖር ነገር ስለሆነና ለእናንተ በተለይ ለምትሉ ሰዎች ምን ትርጉም አለው አሁን እነዚህ መልእክቶች ምን ትርጉም አላቸው ለአንተ ከባድ ቅርብም ስለሆናችሁ ገባ ከአድማጭ በላይ ቅርብ ናችሁ እናንተ ከባድ ትርጉም እንትን አለው ማለት አንዳንዴ ታማሚው እንትኑ ነው ታማሚ ነው እኛ አስተማሚ ነን እና ስታስታመም እንትኑ ታማሚውን እየተንከባከብክ ነውና ለግጥሙ የሚመጥን ላለው ለህመሙ የሚመጥን ማስታመም ነው የምታስታመውና ዜማ ደግሞ በራሱ ደግሞ የሚጨምርልህ ደግሞ ህመም አለ የሆነ ደስ የሚል ስቃይ ነው የሚባል አይነት ህመም አለውና
ይመጥነዋል ወይ መልእክቱን ይገልጻል ወይ ይሄ ዜማው ከዛ በኋላ ደግሞ ራስህ ካስታመምኩ በኋላ ራስህ ፊል ካረከው በኋላ ደግሞ ለሰው ተስማሚ ነው ወይ ሰው ይሄን የማድመጥ ምቾት አለው ወይ ግጥሙን ይረዳል ወይ የሚለው ከጭንቀት ጋር ሆኖ ነው ዜማው የሚሰራው በመሃል ግን በደንብ ፊል እየተደረገ ስሜቱ እየገባ በቃ ናፍቆቱ እየተሰማ ህመሙ እየተሰማ ፍቅሩ እየጨመረ የሚሰራ ስራ ነውና ለርሶ ሁሉም ነገር ያንሳል ነው አይደል ለዚህ ግጥም ነሽዳ ላይ ከባድ ነው ምን አለኝ ነው ብሰጥ ሁሉንም ነገር ብሰጥ ያንሳል ለርሶ ያንሳል ነው ምክንያቱም እንግዲህ አሽረፈል ኸልቅ ናቸው እሳቸውና ይሄን ለመግለጽ ነው የተሞከረው ግጥሙ ምናምን እንዴት ነበር እስኪ የተጻፈበት ሂደት ወደ ክሊፑም ደግሞ እንመጣለን ክሊፑ እንዴት ተቀረጻችሁት ያምራል ክሊፑን የተወሰነ ሜኪንግ ነገር አይቻለሁ ግጥሙ የተጻፈው ቲክቶክ ላይ እንትን አልኩትኝ ልጁን ሰማሁት ይሄን ግጥም ሳይሆን የልጁን አቅም ቲክቶክ ላይ ያየሁትኝና በጣም ደስ ብሎኝ በፌስቡክ አወራሁት ከዛ ወደ ቴሌግራም ጠራኝና እንትን አለልኝ አወራሁት በቃ ደስ ይለኛል ምናምን ከዚህ በፊት አንድ የሰራሁት ስራ አለ ምናምን ነግራልኝና ከዛ እኔም እስቲ ሞክረው አቅመሰኝ አልኩትና ላከልኝ ሳይው በቃ ያው የሆነ የሚሰማህ ስሜት አለ ዝር የሚል እንደዛ ነው ያደረኩት መጀመሪያ ላይ ማለትና በዛው ስሜት ሆኜ ነው እዛው ነው በቃ ቁጭ ብዬ ያነበብኩት ምናምን እየሰራው በዛው ፍሎ ወርጄ ምናምን ጨርሼ አሰማሁት ደስ አለው ማለት ነው ደስ ብሎት እሱን ግጥም ሳልሰራው ለሺዳ ሳልሰራው ሌላ ግጥም እየጻፈልኝ ነው በቃ ተስማማን ማለት ይሄ እንዲሰራ የሚፈልግበትን መንገድ ያገኘውለት መሰለኝና በቃ ይሰራ ምናምን ተባለ በቃ ስቱዲዮ ተሰራ ምናምን አጋጣሚ ቲክቶክ ላይ ብዙ ሰው ተቀባበለው እንደዚህ ዲዩት ምናምን ነገር እየሰራበት በጣም ምናምን በቃ በዛው ከጨረስን በኋላ የክሊፑን አሰምን ክሊፑም ልጅራምሴ በቲክቶክ የምታውቁት ወዝች ነው አብሮ አደግነን አንድ አካባቢ ነን በቃ እየተመካከርን አብረን ነው የሰራነው በነገራችን ላይ አንዳንድ ነገሮች አሁን ክሊፕ ለመስራት የሚመቹ ኢሹዎች አሉ ይሄ ከሸውቅ ጋር ከናፍቆት ጋር ከራሱል ጋር በምስል የምትገልጸው ነገር አይደለም ሞሮፍ ከባድ ነው የሚሆነውና እሱን ለማምጣት ሄዳችሁበት ደስ ይላል ስራው የተሰራው በቤተሰብ ነው በወንድም ምናምን የተሰራው ሙሉ ስራ የተሰራው ክሊፑ ላይ ያሉት ሶስቱ የክላስ ልጆች ናቸው ክላስ ማለት የትምህርት ቤት አብረን የተማር ሃይስኩል ላይ አብረን የተማርን ልጆች ናቸው አንዱም እንደዛው ጓደኛ ነው ምናምን ካሜራማኑም ያው እንትን ነው ሌሎችም ተጨማሪ ክሊፑ ላይ ያሉት የምታቋቸው ኤችዲ ፌሰል ምናምን ቲክቶክ ላይ ምናምን እንተዋወቅ በወንድ ምን የተሰራው በአጠቃላይ ይሄ ካስት ተደርጎ ምናምን ሳይሆን ተሰብስበሽ ውላ አድርገህ ይሄን ክሊፕ እንስራው ተብሎ ወጫና ወጣ ማለት ተከተለ እንደዛም ሆኖ ያው ከዛ በተጨማሪ ደግሞ የሆነ ተግባብተ መስራው ስራ አለ ሁሉም በቃ እኔም እነሱ እንዲገቡ ፈልጌ እነሱም የዛ ክሊፕ አባል መሆን ፈልገው ደስ ይያላል ይሰራሉ ስራ አሜዚንግ ነው በርግጥ በመጀመሪያ ዙር መቼም እንደዛ ነሽዳ በዛ ልክ ተሰራው ለብዬ አልገመትምና ከዛ በፊት የሰራቸው ነሽዳዎች አሉ በህብረት የሰራው የግል ነሽዳ የለም ያው ቢኖርም ዝም ብሎ ለመድረክ የሰራውት እንትን ነው እንጂ ላይክ የራሴ ዜማ ሆኖ የራሴ ሐሳብ ሆኖ ራሴ ተጨንቄበት የሰራሁት ስራ የለም እሱ የመጀመሪያ ስራዬ ነው በነገራችን ላይ ሁሉ አዲስ ሾው የዩቲዩብ ቻናል ነው የተከታተሉ ያሉ ተመልካቾቻችን አራ ሰብስክራይብ አድርጉ ባካችሁ የኔ መሰለ ሆነሽ ልጅላችሁ ወጥቼ ሰብስክራይብ አድርጉ አበረታቱና ያ የኔ ቤተሰቦች ቢያንስ የሱ ቤተሰቦች እንደዚህ እንትና የሚቻል ነገር ነው አዎ ሙቻላል ደስ ይላል
ዛሬ እንግዲህ ያው ሱቅ ለመመረቅ ነው የመጣሁት። በጣም ደስ ብሎኛል እውነቱን ለማውራት። በጅሙዓ ቀን ደግሞ አጋጣሚ የዘምዘም ውሃም ደግሞ ለመጠጣት በተቻለ በጣም ሹክራን እንኳን መጣሁ ብያለሁ። መቼ ተጀመረ የስራ የተከፈተ? ስንት ጊዜ ሆነ ከተከፈተ? almost ወር ይሆነው ወር አሉ ነው ይሆነው ብዙ ስራው ከተጀመረ እኔ ጋርም ስለሚሄድ ብዬ ነው የጀመርኩት። ማለት ኢስላሚክ ኮንቴንት ላይ ስለምሰራ ምናምን ነገር ሰው ካንተ ማገኘው የሆነ ማቴሪያል የሆነ ነገር ምንድነው የሚለኝ ያው ኢስላሚክ አለባበሶችን ኢስላሚክ ነገሮችን ነው ላቀርብለት የምችለው። እኔም ፕሮሞት ሳረግ ቀጥታ እሱ ጋር ማድረስ የሚቀለኝ ነገር እሱ ነው። ብዙ ሰውም ኮሜንት ሲሰጠኝ ካንተ ጋር ምን ሰው ራሱን ይመስል ስራ እንዴት ይሰራል እያሉ በአንተ እድሜ ያሉ በተለይ ቲኔጀሮች ምናምን በተለይ ቲክቶክ ላይ ማህበራዊ ሚዲያ ላይ ስራዎች ይሰራሉ። እዛ ላይ የሚያቀርቧቸው ብዙ ነገሮች አሉና አንዳንዶቹ በዛው ጭልጥ ብለው ይቀራሉ። አሁን ላይ ግን በጣም ታዳጊዎችን እያደነቁ ነውና እንዲህ ወደ ስራ ወደ ቢዝነስ ተጓዳኝ ነገሮችንም የራሳቸውን የሆነ ነገር ጀምረው ያለውና ከዚህ አንፃር በተለይ አብዛኛው ሰው ማህበራዊ ሚዲያ ላይ ረጅም ጊዜ ስለሚያሳልፍ በተለይ የሚሰሩትን ሰዎች ምን ትላለህ? እስኪ በተለይ እንዲህ አይነት ነገር ተጓዳኝ ነገሮችን ከማስራት አንፃር ይስሩ ነው ማምነው። ማለት ጊዜው ካልሰራህ የማይሆን ነው። ምንም የምትተማመንበት ነገር የለም። አንድ ስራ ይዘህ እሱ ስራ ራሱ አስተማማኝ ያለ 2 3 4 ስራ መስራት አለበት እና ወጣቱ ደግሞ በጣም እየተንቀሳቀሰ ነው። ብዙ ሰው እንደሚያስበው የሶሻል ሚዲያ ላይ ፌመስ የሆነ ሰው ምናምን ነገር ዝም ብሎ ገንዘብ እንደሚያገኝ ያስባል። ዜሮ ምንም አይገኝም። ማለት ራስክ የሆነ ገንዘብ ልስራ ብለህ አስበክ የምታረገው እንቅስቃሴ ላይ ነው እንጂ ገንዘብ ሊመጣ የሚችለው ኖርማል ሶሻል ሚዲያ ላይ በመታረጋቸው አክቲቪቲዎች አላቅም። እኔ እስከማውቀው ድረስ ገንዘብ ይገኛል ብዬ አላምንም። ግን ማንኛውም ሰው እንደሚሰራው ወተክ እየሰራክ ሶሻል ሚዲያው እንዲያግዝህ ማድረግ ትችላለህ። እንደዛ ልታረግ ይችላል። ሜቢ ዩቲዩብ ምናምን ሊሆን ይችላል። እዛው ስራውን እየሰራክ ምን ትሄድ አድርገህ የምትለው ማለት ነው። ሚዲያ ቋንቋ ምንላቸው ምሳሌ ቋንቋ እውቀት ሚዲያ ላይ መስራት ሚንስ ቱ አዘርስ ይባላል። አንዳንድ ጊዜ ራሱ ሚንስ ነው ስራ እንበለው በቃ። ከዛ በኋላ ተጨማሪ ነገሮች ደግሞ ያመጣል ሚዲያ ቋንቋ ማወቅ ምናምንና ከዚህ አንፃር ነው እንትን እያነሳን የነበረው። በነገራችን ላይ መጀመሪያ ላይ በጠይቅ ደስ ይለኝ ነበር እንዴት እንደዘረጋሁት አላውቅም። አሎሺ ማለት ነው ሰምቼ አላውቅም። ለመጀመሪያ ጊዜ ነው። አሎሺ ማለት አሊ ማለት ነው። እንትን ነው ኒክኔም ነው። ላይክ አረቦች በደንብ የሚጠቀሙት እንትን ነው። አሊ የሚባል ሰው አሎሺ ይባላል። ይሁን አንዳንድ ስሞች የሉም። አሁን ማቆላመጥ ማለት ረጅሙን ማሳጠር አጭሩን ደግሞ ማስረዘም ነው። ብዙ ጊዜ ምን ይባላል ያኔ ሁለት ፍሬ ስለሆነች አሉሺ ብለው አቆላመጡትና ሰሞን ጠራኝ እንደዛ ብሎ። አይ እኮ ደግሞ የሀገር ውስጥ ቋንቋ መስሎኝ ምን አይነት እንትን ያልኩ ነበርና የሀገር ውስጥ አይደለም። እንደውም እንትን ላይ አይቼ ነበር። የብዙ ሰው እንትን አይለኝም። ያው ሰው ነው ያወጣልኝ ከሰው ሰምቶ ማለት ነው። እሺ ወይ ከፊልሞች ላይ አይቶ ምናምን ሊሆን ይችላል። አሉሺ ያለኝ ምንም ተመችቶኝ ብዬ ሰማርኩት። ደስ ይላል። ይሄ ባዶ ለብቻው ተከየ ስማር ለማለት የምታውቀው ስማር አለ እና እንዳጋጣሚ እዛም አይቼው ነበር ግድግዳ ላይ በስፕሬይ ተጽፎ አሉሺ የሚል አግኝቼ በሱ አረጋገጥኩላቸው ኢንተርናሽናል ስም እንደሆነ። ከጀርባ ያሉት አንቻጉሊት ስም አላቸው ሲባል ዘው ታው ሚስተር ነው የውስጥ ሚስተር ነው ስም አላቸው። እስኪ ወደ እቃዎች እንምጣ። ያው አገር ውስጥ እንኳን የሚሸጡበትን ዋጋ ከሰፈር ቢለያይም እናውቃለን አክቹአሊና ከገባ ቅርብ ጊዜ ቢሆንም ግን አይ ቲንክ የሆነ ነው ሆይ ይኖራል ብዬ አስባለሁና እስኪ እዚህ ውስጥ ካሉት ምናልባት የጥምጣማው ነው ይናንሳት አማይማው ምናምንና ውድ ዋጋ ይተጣቃለ በዚህ ይሄን እቃ አው አለ እስከ ስንት ቢሸጥ ያፈቃል? አይ ቲንክ በእኛ ወደ 10 ሺህ ብር ሊበልጥ ይችላል። እኔ አሳንሼው ሊሆን ይችላል። ምክንያቱም እያንዳንዱ ሀገር አሁን እንትን አላቸው አይደለ? ይሄ ልብሶች ለምሳሌ ማግሪቢ እንትን ማግሪቢ ላይና ኢትዮጵያ ላይ ያለው ቫልዩ ይለያያል እና ማግሪቢ ተብሎ እዛው የሚሸጡት እቃውና እዚህም ደግሞ ሊሰሩት ወይ ሊያመርቱት የሚችሉበት ያንን አይተው ኳሊቲ ይለያያልና አብዛኛው ነገሮች ስም ያላቸው ነገሮች ሀገራቸው ላይ የክብር ልብሶች ነው የሚሆኑት። በጣም የክብር ልብስ ነው የሚሆኑት። ስለዚህ በደንብ በኳሊቲ ነው የሚሰሩት። ዋጋቸውም በጣም ከፍ ይላልና አሁን ለምሳሌ የሳዑዲያ እንትን እዛ ሀገር ላይ አስሊዎቹ ሳዑዲዎቹ የሚለብሱት
በጣም ውድ እንደሆነ ሰምቻለሁ እንደዛ እንትን ብዬ ነው ይሄ በራሳችን ይሄ ሪያሉን በራሳችን እስቲሜት አድርጌው 10000 ድረስ እንትን ብያለሁ ሰምቻለሁ ግን ከዛ ይበልጣል የሚል ሐሳቤ ነው ያለኝ ይሄ ኖርማል መልኩት ነው አሬ አንደኛ ደረጃ አንድ ኩንታል ጤፍ እኮ ኢትዮጵያ ውስጥ ሌላስ ጀለቢያስ ታውቀው ነገር አለ ወድ ለነገሩ ጀለቢያ እንኳን ወደ ውጭ በሄድን ቁጥር እየረከሰ ነው የሚሄደው እንደው እዛም ሆኖ እንደንተው ነው ይሄ በቃ እንደየሀገሩ ነው እኛ ጋር ጀለቢዎች እዚህ የሚሰፉ ጀለቢዎች እዚህ ሀገር ውድ ናቸው እዚህ ሀገር የሚሰፉ ጀለቢዎች ማለት ነው ምናልባት ኳሊቲ እኮ ያም ሊበልጣቸው ይችላል የኛም ሊበልጡ ይችላሉ ግን ይሄ ሀገሩ የሚሰጠው ቫልዩ ነው የሚኖረው ወይም የለባሹ መጠን ለጀለቢያ የሚሰጠው ቦታ ምናምን ነው ሂሳብ ላይ እንደዛ ብዬ ነው ማስበው ግን ኖርማል ጀለቢያ ዛትማች ውድ ነገር አይደለም አሁን እንትን የሚባለው ከኳሊቲም ሊሆን ይችላል ደግሞ በጣም ውድ ጀለቢዎች ደግሞ ይኖራሉ እርግጠኛ ነኝ ሽቶስ የሽቶ ገበያ ሽቶ እዚህ ሀገር እንትን ነው ብዙ ኢንፎርሜሽን የለኝም እዚህ ሀገር ላይ ከከፈኩም ጀምሮ ዳትማች ሽቶ ላይ እንትን አላረኩም ፕሮሞሽን አልሰራሁኝም በደንብ ሽቶዎችን አላስተዋወኩም አሁን ነው ቅርብ ጊዜ ነው በደንብ ጨምሬ ይዤ መጣሁ አሁን እንደምታየው ብዙ ሽቶዎች አሉ ምናምንና ፕሮሞሽን ሰራ ይሄ በወሬዎች መካከል አሁን ሽቶ ፈላጊ እንዳለ እየሰማሁ ነው አሁን ስለ ሽቶ ይወራል በደንብ ግን እኔ ጋር እንዳለ አሁን ብዙ ሰው አያውቅምና እነዚህ እስኪ በደንብ ፕሮሞት ካረኳቸው በኋላ የሰውን ቴስቱንም ፍላጎቱንም ምናምን ማወቅ ይመስለኛል ስለዚህ አንተ ምን ምንድነው የምትይዘው አሁን እዚህ ሱቅ ውስጥ ወይ ደግሞ ወደፊት ለመጨመር ያሰብካቸው ነገሮች ሁሉንም እንትን አድርጊያለሁ ይሄ ለሳምፕልም ቢሆን በደንብ እንትን ባይልም ሁሉንም ነገር ለሚያዝ ሞክራለሁ የተጠየቁትን ነገር አመጣለሁ ከተጠየቀው ምናልባት ዘንግቼው ካላመጣሁኝ ለማምጣት ሞክራለሁ ምናምን በተጨማሪም ደግሞ በልካቸው እዛሁን ጨርቅ ተገዝቶ ይሰራል በደንብ የተለመደ ነገር ሰው በፈለገው ስታይል በፈለገው አይነት ጨርቅ ሳይዛችንም ይለያያል በነገራችን ሲመጣ ጀለቢያ አብዛኛው ሰው ልክ ስለማይሆንለት በራሱ ልክ በራሱ ሳይዝ ጀለቢያ ማሰራት ይፈልጋል እሱን ነገር ይመጣሉ ጎበዝ ልጆችን ማግኝቻለሁ በደንብ ሊሰሩ የሚችሉ ልጆችንም ከሀገር ውስጥም ከውጭም ማግኝቻለሁ በደንብ በኳሊቲ ሊሰሩ የሚችሉ ማለት ነው አሁን ያሰብኩት ነገር ቅርብ ጊዜ አዲስ ነገር ቢኖር ኦኬ ለበዓሎች ወይም ለብዙ ለፕሮግራሞች ለኒካህ ለምናምን ፕሮግራም ሰው ሲፈልግ በጣም ኳሊቲ የሆኑ ጀለቢያዎችን እዚሁ ተለክቶ ኳሊቲ ተሰርቶ ይመጣል ምን ናቸው እቃዎች አንተ አሁን ያሉት ያው ጀለቢያዎች አማይማዎች አሉ ዝምዘም አለ ቴምሮች አሉ ሽቶ መስገጃ ብዙ ነው ይወንድ አድራሻችን ቤተል ኤምኬ ህንጻ ግራውንድ ላይ ነው የሚገኘው ሱቅ ቁጥር ይሄ 10 በጣም ደስ ብሎኛል አለው እሺ ቀላል ነገር አይደለም ምንድነው ይሄ ከጅል ጓሮ ሞፈር ይቆረጣል ይባላል ሰፈራችን መተሽ ያው ይሄንን ሱቅ ከፍተሻል በጣም አመሰግናለሁ እንግዲህ ያስፋው ይደርጅ ብያለሁ ኢንሻአላህ ሌላ ጊዜ እንገናኛለን ሽክራን አቢ እንኳን ደህና መጣችሁ